እኔም እዚህ ጋር አንድ ሀሳብ አለ። አወለ ያሉ ከሌላ ቦታ መተን እንደ ማለት አርጡማ ፍርሲ ወደ ሌላ ሀገር እየወሰደው ነው። አርጡማ ፍርሲ ማለት የተለየ እንትን አይደለም፣ እዚህ ውስጥ የምንኖር ነው በጫፍና ጫፍ ላይ ማለት ነው። የጨፋ ኢንተርፕራይዞች ደግሞ አርጡማ ፍርሲን እየሰሩ ነው። እኛን ለምን የመጋበዝ እንትን ሀሳብ መጣለ ማለት ልጨርስ ሀሳቤን። ምንም የጋበዝከን ነገር ጋበዝኩ አለ የመጋበዝ እንትን ምንም እንትን አይነት ነገር የለም። ሁላችንም ዶክመንት አስገብተን ተፈቶ ታይቶ እንትኑ አምኖበት አሸንፋቸዋል ተብሎ ያን እንትን አሸንፍ እኛ የመግፋት የከተማውን ደግሞ ወደ ራስ ማምጣት አይነት ነገር ይሄ እኔ ካንተ አልጠብቅም። ከትልቅ ሰው ማለት በዚህ ደረጃ ያለው ማለት ነው። ከጨረስኩ እነግርሃለሁ። ተረጋጋ ለመጀመሪያ ማለት ነው። እና አሁን ላይ መሐንዲስ አህመድ እንዳለው በዚህ ሁኔታ ከተስማማን እንቀጥላለን። በዚህ ያው እናንተ ዝም ብላችሁ ቦታው ላይ ሲምቦል ቁጭ ትላላችሁ። እኛ ጫውታውን እንጫወተ ከሆነ መጀመሪያው እኛ ማለት ጭረት አለማውጣት ነው። መንግስት አንድ ኢንተርፕራይዝ ሲያደራጅ ለተወሰነ ጊዜ ተጠቅሞ ራሱን ችሎ ከዛ ወጥቶ በራሱ እንዲኖር ነው። የሆነ አንተ ደግሞ እንደ ጥገኛ እንደ ፈለግን እንደ ኳስ እንጠልዛለን ከሆነ እኛ በእርግጥ አቅም የለንም። ግን ማንም ሰው ዝም ብሎ እንትን እያለ የምናይበት እንትን አለ። ያንን በዛ ሁኔታ ብታስተካክል አሪፍ ነው። አንተ ትልቅ ቦታ ላይ ነው ያለ፣ እኛ ገና እየመጣን ነው። የምታሳየን ነገር በቃ ልክ ሊሆን ይገባል እና ይሄ ነው። አመሰግናለሁ።